ሰላም እንዴት ናችሁ? ዛሬ ደግሞ በፓርት ቱ ላይቭ እንዴት እንደምትገቡ አሳያችኋለሁ። ተከታተሉኝ። እሺ እዚህ ጋር አሻራ መስጠት አለብን። የፊት አሻራ መስጠት አለብን። የፊት አሻራ ለምንድን ነው የምንሰጠው? እዚህ ፖፖ ላይ መክፈት የምንችለው አንድ አካውንት ብቻ ነው የሚፈቀድልን። እንደ ሌሎቹ እንደ ፌስቡክ፣ እንደ ቲክቶክ፣ እንደ ዩቲዩብ፣ እንደ ሌሎች ፕላትፎርሞች 2 3 4 አካውንት መክፈት አይፈቀድልንም። እዚህ ጋር አንድ አካውንት ብቻ ነው የሚፈቀድልን ማለት ነው። ስለዚህ ምንድነው የሚያደርገው? ፎቶአችንን እንሰጣለን፣ ፎቶ እናስገባለን። የራሳችን የሆነ ፎቶ በቅርብ የተነሳ ነው። ያው በፊት ለፊት የሚታይ በግልጽ የሚታይ ማለት ነው። ጥርት ያለ ፎቶ እናስገባለታለን። ከዛ በቀጣይ ደግሞ ፎቶአችንና እኛ ፊታችን ተመሳሳይ መሆኑን ለማረጋገጥ ራሱ አፕሊኬሽኑ ፎቶ ያነሳናል ማለት ነው። ይህንን የምናደርግበት ቦታ የትኛው ነው? የምንነካት ቦታ ኤዩቲኤች የምትለውን ነው። እቺን ስንነካት ወደ አሻራ ወደምንሰጥበት ቦታ ይወስደናል ማለት ነው። ስለዚህ እንነካታለን። ፌስ አውተንቲኬሽን የሚለውን ይሄንን ጎ እንለዋለን ማለት ነው። ጎ ስንለው ወደምንሰጥበት ቦታ ይወስደናል ማለት ነው። ስለዚህ ጎ አልኩት። ስለዚህ እዚህ ጋር ነው አሻራ የምንሰጠው ማለት ነው። ነካት ወደ ጋለሪ ይወስደናል። ከጋለሪ ፎቶ መርጠን እናስገባለን። ከዛ ሪስቶር እለዋለሁ። ሪስቶር የምትለውን እነካታለሁ ማለት ነው። ራይት አድርግና ፎቶዬ እንደምታዩት ገብቷል። ስታርቱ ሰርቲፊኬት የምትለውን ስንነካት እቺን ስታርት ቱ ሰርቲፊኬት የምትለውን ስንጫናት ወደ ፎቶ ወደምንነሳበት ቦታ ይወስደናል ማለት ነው። ስክሪን ያመጣልናል። ክብ ስክሪን እንደዚህ ማለት ነው። እንደዚህ አሁን ፎቶ እንዳለበት ክብ ስክሪን ያመጣልናል። ከጎን ደግሞ አሻንጉሊት ትመጣለች። ምን እናደርጋለን? በትክክል ፊታችን እዚህ ሰርክል ውስጥ መግባት አለበት። ፌስ አውተንቲኬሽን ስንሰጥ ብርሃን መኖር አለበት። ከጎን አሻንጉሊት ትመጣለች። አሻንጉሊቷ ወደ ጎን ዞር ስትል ወደ ጎን እንዞራለን። ብቻ የምትላችሁን ታደርጋላችሁ ማለት ነው። ከዚህ ከክቡ ስክሪን ሳትወጡ ፊታችሁን ሳታስወጡ ማለት ነው። ከዛ ትክክል ማች ካደረገ ፊታችሁና ፎቶአችሁ ማች ካደረገ ራይት ታደርግላችኋለች ማለት ነው። ከታች ራይት ምልክት ትሰጣችኋለች። ትክክል ካልሆነ ደግሞ ኤክስ ታደርግባችኋለች ማለት ነው። ኤክስ ታደርግባችሁ ድጋሚ ትሰጣላችሁ ማለት ነው። የፊት አሻራ ድጋሚ መስጠት ይኖርባችኋል ማለት ነው። በዚህ መንገድ ነው ፌስ አውተንቲኬሽን የምትሰጡት። በዚህ መንገድ ነው አካውንታችሁን የምትከፍቱት ቬሪፋይ የምታደርጉት ማለት ነው። እዚህ ጋር ፌስ አውተንቲኬሽን የፊት አሻራ ካልሰጣችሁ አካውንታችሁ እንትን አይሆንም፣ ቬሪፋይ አይሆንም ማለት ነው። አካውንት አከፋፈቱ ይሄንን ይመስላል። ሰዎች ያው ጆይን እንዳደረጋችሁ ላይቭ ትገባላችሁ እና ስጦታ አላችሁ። ይሄ ስጦታ በየቀኑ 10 ሺህ ፖይንት ይሰጣችኋል ማለት ነው። 10,000 ፖይንት $1 ነው። እሺ እስከ አንድ ሳምንት ይሄ ስጦታ ይሰጣችኋል ማለት ነው። አቀባበል ማለት ነው። ይሄ ላይቭ መግባት ያለባችሁ አፕሊኬሽኑን አውርዳችሁ 24 ሰዓት ሳይሞላችሁ አካውንት ወደዚህ ይወስደናል። ላይቭ ወደምንገባበት ቦታ ይወስደናል። እዚህ ጋር ከላይ ኮንተንቶች አሉ። ኮንተንት እንመርጣለን። ቻቲንግ፣ ሲንጊንግ፣ ዳንሲንግ የሚሉ ሌሎችም አሉ። የምንፈልገውን እንመርጣለን። እኔ ቻቲንግ የሚለውን መርጫለሁ። ስትነኩት እንደዚህ ሰማያዊ ይሆናል። በቀጣይ ደግሞ ኮንተንት ከመረጥን በኋላ ጎ ላይቭ የሚለውን ስንነካው
ላይቭ ገባን ማለት ነው። እዚህ ጋር ስትመጡ ስክሪን አለ፣ ፊታችሁን ታያላችሁ። ፊታችሁን ያሳያችኋል። በጎ ላይቭ ስትሉት ላይቭ ገባችሁ ማለት ነው። ላይቭ ከገባችሁ በኋላ መውጣት አትችሉም። መውጣት መግባት አይቻልም። የላይቭ ህጎች አሉ። አፕሊኬሽኑን ካወረዳችሁ በኋላ በ24 ሰዓት ውስጥ ላይቭ መግባት ይኖርባችኋል። 24 ሰዓት ካለፈው ይቀጥልባቸዋል። ይሄ የአቀባበል የሚባል አለ። በቀን 10 ሺህ የሚሰጣችሁ ለአንድ ሳምንት ማለት ነው። ሴቶች ለአንድ ሳምንት የሚሰጣችሁ 10 ሺህ ፖይንት አለ አቀባበል የሚባል የእንኳን ደህና መጣችሁ ማለት ነው። እሱ 24 ሰዓት ካለፋችሁ በኋላ ይቃጠልባችኋል። ስለዚህ በ24 ሰዓት ውስጥ ላይቭ መግባት አለባችሁ ማለት ነው። ላይቭ ስትገቡ መጠበቅ ያለባችሁ ህጎች አሉ። ህጎቹን ልንገራችሁ። አንደኛ 3 ሰዓት መቀመጥ አለባችሁ። ለ3 ሰዓት ለተከታታይ 3 ሰዓት መቀመጥ አለባችሁ። መቀመጥ ያለባችሁ በተመሳሳይ ሰዓት ነው። ዛሬ ለምሳሌ ዛሬ 2 ሰዓት ብትገቡ ነገም 2 ሰዓት ከነገ ወዲያም 2 ሰዓት እያላችሁ ይሄ አቀባበሉ እስከሚያበቃ ድረስ ወደ 1000 እስከሚመልሳችሁ ድረስ በዚህ በተመሳሳይ ሰዓት መግባት አለባችሁ ማለት ነው። ሌላው ደግሞ ህጻናት መግባት አይፈቀድላቸውም። ህጻናት ይዛችሁ መግባት አትችሉም። ከእናንተ ውጭ ስክሪናችሁ ውስጥ ሌላ ሰው መታየት የለበትም። ስለታማ ነገር ማሳየት የለባችሁም። ማንኪያ፣ ሹካ፣ ቢላዋ ምናምን እነዚህ የመሳሰሉትን ማሳየት የለባችሁም። የቤት እንስሳ ለምሳሌ ድመት፣ ውሻ፣ ሌላም እንስሳ ማሳየት የለባችሁም። ከእናንተ ውጪ ስክሪናችሁ ውስጥ ሌላ ሰው መግባት የለበትም። ጨለማ መሆን የለበትም። ላይቭ የምትገቡበት ቦታ በቂ ብርሃን ሊኖረው ይገባል ማለት ነው። ከስክሪን መውጣት መግባት የለባችሁም። አንድ ጊዜ ከገባችሁ ላይቫችሁን ጨርሳችሁ ነው የምትወጡት እንጂ አንድ ጊዜ መውጣት መግባት አትችሉም ማለት ነው። ስልክ ማንሳት የለባችሁም። ለምሳሌ ስልክ ቢደወልላችሁ ስልክ ማንሳት የለባችሁም። ከቻላችሁ በሌላ ስልክ መጠቀም ይኖርባችኋል ማለት ነው። ማይካችሁን መዝጋት የለባችሁም። ማይካችሁ ክፍት መሆን አለበት። ፊት ለፊት መቀመጥ አለባችሁ። ስክሪን ውስጥ ሙሉ ለሙሉ ፊታችሁ መታየት አለበት። ፖይንታችሁን በየ1 ሰዓት ልዩነት ነው መውሰድ ያለባችሁ። በየ1 ሰዓት ልዩነቱ የሚሰጣችሁን ፖይንት መውሰድ አለባችሁ ማለት ነው። 1 ሰዓት ተቀምጣችሁ ሪሲቭ ትላላችሁ። ድጋሚ 2 ሰዓት እንደተቀመጣችሁ ሪሲቭ ትላላችሁ ማለት ነው። የምትወስድበትን ቦታ ደግሞ አሳያችኋለሁ። ፖይንታችሁን እንዴት እንደምትወስዱ እዚህ ጋር አሳያችኋለሁ። ይሄ ፓርቲ ይባላል። ፓርቲ ማለት ሰዎች ተቀምጠው ተሰብስበው የሚወያዩበት የሚማማሩበት ቦታ ነው። ይሄኛው ፓርቲ ነው። ቅድም ያሳየዋችሁ ላይቭ ነው። ስለዚህ ፖይንት አሰባሰባችን ተመሳሳይ ነው። እችን 3 ሰረዟን ትነካላችሁ። እዚህ ጋር ያለችን 3 ሰረዝ ትነካላችሁ። ስትነኳት እዚህ ጋር ይወስዳችኋል። እዚህ ጋር ሪዋርድ የምትላለች ሪዋርድ የምትለውን ትነካላችሁ። እችን ትነኳታላችሁ። እዚህ ጋር ይወስዳችኋል። ይሄ ፖይንታችሁን የምትወስዱበት ቦታ ነው። ደቂቃ እንደተቀመጠን ማየት እንችላለን። እዚህ ጋር ማለት ነው። ይሄ የፓርቲ ነው። እሺ ይሄ ፓርቲ ነው። ላይቭን በዚህ መንገድ ነው ማየት የምንችለው። እዚህ ጋር 0 በ60 የምትላለች ስንት ደቂቃ እንደተቀመጠን እዚህ ጋር ማየት እንችላለን ማለት ነው። 1 ደቂቃ ስንቀመጥ 1 በ60 ይላል። 30 ደቂቃ ከሆነ 30 በ60 ይሆናል። 60 በ60 ሲሆን እዚች ጋር እዚህ አካባቢ ሪሲቭ የምትል ትመጣለች በሰማያዊ። እሷን እንነካና ፖይንታችንን እንወስዳለን ማለት ነው። በዚህ መንገድ ነው ፖይንታችሁን የምትወስዱት። ሊንክ አስቀምጥላችኋለሁ። ሊንኩን ተጠቅማችሁ አፕሊኬሽኑን ማውረድ ትችላላችሁ። ተመሳሳይ ቪዲዮዎች እንዲደርሷችሁ
ሰብስክራይብ አድርጉ። ሌሎች ጋር እንዲደርስ ደግሞ ሼር አድርጉ። ላይክ ማድረግም እንዳትረሱ። አመሰግናለሁ።